በአዲስ ኪዳን ላይ ለእግዚአብሔር አስራት ምናምን ማንም ሰው ሊሰጥ ይችላል። በከሰል መፋቅ መጽሐፍ ቅዱስ ትከፍትና ከዛ ውስጥ ያለውን ጮማ ቃል ሰጠዋል። ሁሉ ነገራችን የመጀመሪያ የምናደርገው ቨርቲካል ነው። ስለዚህ መስጠትን ከእግዚአብሔር ተምረናል። የሆነ ሳሙና አምራች እንደሚሆን ይሰማኛል። በጥናትና ምርምር ላይ ማተኮር ምን አይነት ፍቅር ቢኖረው ለእግዚአብሔር እየጨመረ ሄዶ። እንደምን ዋላችሁ? ሰላም ናችሁ? ዛሬ ስለ አንድ ጉዳይ ላቀርብላችሁ ፈልጋለሁ። እሱም ለእግዚአብሔር እንዴት የፍቅር ስጦታ እንደምናቀርብና ለእግዚአብሔር አንድ ወዳጄ እንዳለው በአዲስ ኪዳን ላይ ለእግዚአብሔር አስራት ምናምን የፍቅር ስጦታ ከምንል ራሳችንን መስጠት ላይክ ሮሜ 12 ላይ ቁጥር 1 ላይ በጌታ ርኅራኄ እለምናችኋለሁ ራሳችሁን ለእግዚአብሔር ቅዱስና ሕያው መስዋዕት አድርጋችሁ አቅርቡ እንደሚል ራሳችንን ሕያው መስዋዕት አድርገን ለእግዚአብሔር ያቀረብን ሰዎች ስለ መስጠት ለእግዚአብሔር ያለንን ስለ መስጠት ምንም ብዙ ንትርኮችና ጭቅጭቆች ስለማያስፈልጉትም ግን ከዛ አንግል በመስጠት ውስጥ እግዚአብሔር መንግሥት ውስጥ ትልቅ ነገር የፈጠሩ ሰዎችን እና ሰዎች አሉ። ከነዛ ሰዎች መካከል አንድ ሰው አቀርብላችኋለሁ። ይህንን ማቀርበው ደግሞ ለማነጽ ለማስተማርና ለእናንተ ብርታት እንዲሆን ነው። እንግዲህ ወደዛ ዝግጅት እንገባለን ማለት ነው። አንድ ነገር ግን ማወቅ ያለብን ነገር አለ። ስለ እግዚአብሔርና ስለ ቤቱ ስናስብ ልንጥለው የማንችለው ሀቅ አለ። ይህ መስጠት ነው። መስጠትን የተማርነው ደግሞ ከራሱ ከጌታችን ከኢየሱስ ክርስቶስ ነው። እሱ ራሱ ሲናገር መጽሐፍ ቅዱስ ላይ ሲናገር እግዚአብሔር አንድ ልጁን ሲሰጥ ድረስ ዓለሙን ወዷልና ይላል እና እግዚአብሔር የሚሰጠው ነገር ብዙ ነገሮች ነበሩት። ብሩ ወርቁ የሱ ነው፣ ሀብቱ የሱ ነው። ግን እሱ የሰጠን ብቸኛ ምንም ሊተካው ማይችለውን አንድ ልጁን የሰጠን። ስለዚህ መስጠትን ከእግዚአብሔር ተምረናል። ደግሞ የተሰጠን ሰዎች በአጠቃላይ ስንታሰብ ማለት ነው ለእግዚአብሔር የሚገባን ሆነን አይደለም። መጽሐፍ ቅዱስ ሮሜ 5 ላይ ሲናገር ምን ይላል? እኛ ገና ደካሞች ሳለን ገና ኃጢአተኞች ሳለን እግዚአብሔር የሚወደውን ሰው የማይወደውን የምናደርገውን ሳለን በባህሪያችን ባዕዳን የሆነን ሳለን ከእግዚአብሔር መንግሥት ተገንጥለን እያለ እግዚአብሔር አምላክ ያንን ሁሉ ነገር ሽሮ ልጁን ሰጥቶ ከራሱ ጋር አስታርቆናል እና ይህ ሁሉ የሆነው የተደረገልን ሰዎች የሚገባ ነው እናደርግ። ስለዚህ መስጠት ማለት ለሰዎች የሚገባቸው ሆኖ የሆነ የሚደረግላቸው ሆነው አይደለም የሚደረገው ማለት ነው። የሚደረገው ነገር በሙሉ ከፍቅር የወጣ እግዚአብሔራዊ ከሆነ ፍቅር የወጣ በሰዎች ብሔር ቋንቋ ላይ ወይም ጾታ ላይ ያልተመሰረተ የእግዚአብሔርን ባህሪ መስጠት የሆነውን ለማንጸባረቅ የተደረገ ነው እና ግን አንድ ነገር ላይ ስናስብ መጽሐፍ ቅዱስ እንደሚል አምላክ እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሁለንተና ውደድ፣ ከዛም ባልንጀራ እንደራስ ውደድ እንደሚል ሁሉ ነገራችን የመጀመሪያ የምናደርገው ቨርቲካል ነው፣ ለእግዚአብሔር ነው። ካለን ነገር ነው ከሰጠን ነገር ለሱ እንሰጣለንና መክሊታችንንም ቢሆን ስጦታችንንም ቢሆን ገንዘባችንንም ቢሆን ሀብታችንንም ቢሆን ማለት ነው። ስለዚህ መጽሐፍ ቅዱስ አንድ ነገር ይናገራል። ምሳሌ 3 ላይ ሲያወራ እንዲህ ይላል፣ ከሀብት ሁሉ እግዚአብሔርን አክብር፣ ከንብረቱ ሁሉ በኩራት ይላል እና ማለት ኦነርስ ዘ ሎርድ ፍሮም ኦል ዩር ፖሴሽን ነው የሚለው። እግዚአብሔርን ለእግዚአብሔር የምናደርገው ነገር በሙሉ ክብር ነው የሚባለው፣ እግዚአብሔርን ማክበር ነው የሚባለው እና እግዚአብሔርን በዚህ አካሄድ ያከበረ ሰው አለ። እኔ ዛሬ ላቀርብላችሁ የምወደው ማለት ነው። ይህ ሰው በጣም በዓለም ላይ በዚህ ሰዓት ላይ በየቦታው የሚታወቅ ነው፣ ይነገራል፣ በየባዝሩም ውስጥ ይታያል። ስሙ በየእናንተ መኝታ ቤት ውስጥ ሊኖር ይችላል፣ በየሆቴሉ ሊኖር ይችላል እና በሰዎች ዘንድ በጣም የታወቀ በዓለም ላይ ዝነኛ የሆነ ብራንድ ያለው በመስጠት እግዚአብሔርን ያከበረ አንድ ሰው አለ። እሱንም አቀርብላችኋለሁ ማለት እሱን ነው ማቀርብላችሁ ማለት። ስሙም ዊሊያም ኮልጌት ይባላል። ዊሊያም ኮልጌት ማለት የኮልጌት ካምፓኒ ባለቤት ነው። ይሄ የኮልጌት ካምፓኒ ባለቤት እዚህ ደረጃ ከመድረሱ በፊት እንዴት አድርጎ ህይወቱን እንደቀየረ የምናይበት ይሆናል ማለት ነው። ይህ ሰው የአንድ የምስኪን የድሃ ቤተሰብ የነበረ በእንግሊዝ ውስጥ ይኖር የነበረ እንግሊዝ ውስጥ አይ ቲንክ ኬንት የምትባል ቦታ ላይ የተወለደ ከእናት ከአባቱ ጋር በልጅነቱ ወደ አሜሪካ የገባ ሜሪላንድ ውስጥ የኖረ እና አሜሪካን ውስጥ ኖሮ ሜሪላንድ ውስጥ በሚኖርበት ሰዓት ላይ እናት አባቱ እዛ የመጡበት ምክንያታቸው በፖለቲካ ኬዝ እና በክርስትና ባለ መሰደድ ምክንያት አሜሪካ ገብተው ኑሯቸውን ለመቅረፍ ብለው እርሻ ላይ ተሰማሩ የነበሩ እርሻ ላይ ተሰማርተው በነበሩበት ሰዓት ላይ ኑሮም ጥሩ ስላልነበረ ይህ ሰው በ15 ዓመቱ ወደ አሁን ወዳለችው ኒውዮርክ ከተማ ለመሰደድ ይበቃልና እዛ ከመሄዱ በፊት ግን እናቱ ልሰጠው የምችለው ምንም ነገር ስላልነበራት አንድ ነገር ትሰጠዋለች። እሱም ያላት ሀብት እንደ ክርስቲያን ጸለይ እናት
መጽሐፍ ቅዱስ ነውና መጽሐፍ ቅዱስ ትከፍትና ከዛ ውስጥ ያለውን ጮማ ቃል ሰጠዋለች። እሱንም የሰጠችው ምንድነው ሚልክያስ 3:10 ሁላችንም የምናውቀው ማለት ነው። እና ለእግዚአብሔር አስራትን አውጣ በሚለው እና የሰማይ መስኮት ባልከፍትልህ በዚህ ፈትነኝ የሚለውን ቃል ሰጠውና ለእግዚአብሔር ካለ ስጠው ትለዋለች። እና ታሪኩ ላይ እንደሚያወራው ይህ ሰው ይሄዳል እና ሲሄድ አንድ ሰው ያገኘዋል። አይ ቲንክ የመርከብ ባለቤት ነው፣ የመርከቡ ካፒቴን ነው። አብሮ ይጸልያሉ። ከዛ አንድ ሰው ግን እዛ ከተማ ላይ ኒውዮርክ ውስጥ የሆነ ሳሙና አምራች እንደሚሆን ይሰማኛል፣ እሱም አንተ ሳትሆን አትቀርም ይለዋል እንደ አቅጣጫ። ይሄ ወንድም ደግሞ ከመሄዱ በፊት ዊሊያም ኮልጌት ለአምላኩ ለእግዚአብሔር የስለት ጸሎት ያደርጋል። እና የስለቱ ጸሎት ምንድነው? ዘፍጥረት 28 ላይ ባለው ነው። ያዕቆብ ከወንድሙ ከኢሳው በሸሸ ጊዜ ወደ አጎቱ ቤት ወደ ላባ በሚሄድበት ጊዜ ላይ አንድ ቦታ ተኝቶ ይጸልየው ነው። እሱም ምንድነው ያለው? እግዚአብሔር አምላክ በሚሄድበት ቦታ ሁሉ አንተ ከኔ ጋር ብትሆን፣ በሚሄድበት ስፍራ ላይ ብትጠብቀኝ፣ ወይም የምበላውን መብል፣ የምለብሰውን የምጠጣውን መጠጥ፣ የምለብሰውን ልብስ ሰጠኝና ወደዚች ወደዛ ሀገሬ በሰላም እንድመለስ በደህንነት እንድመለስ ካረከኝ አንተ እግዚአብሔር አምላኬ ነህ፣ ከማገኘው ሁሉ አስራት እሰጥሃለሁ ይለዋል። እና ያቺን ቦታ ላይም ዘይት ቀብቶ ጸለይባት በሚለው በሱ ይጸልይና እግዚአብሔርን በሄደበት ቦታ ላይ እግዚአብሔር ካከናወነለት፣ የሚበላውን መብል ከሰጠው፣ የሚለብሰውን ልብስ ከሰጠው፣ ወይም ደግሞ በጤንነት ከጠበቀው ከሚያገኘው ላይ ለእግዚአብሔር እንደሚሰጥ አስራቱን ይናገርና ይሄዳል ማለት ነው። እና ይሄ ማለት ከእግዚአብሔር ጋር ቢዝነስ ውስጥ ገባ ማለት ነው። ፓርትነርሺፕ ፈጠረ ማለት ነው። እና መሄዳል። እዛ ከተማ ላይ ስራ ይቀጠራል። እዛ ከተማ ውስጥ ተቀጥሮ አንድ የሳሙና አምራች ካምፓኒ ውስጥ ይሰራል። እዛ ሳሙና እየሰራ ነበረ። እዛው አካባቢ ላይ ነበረ ምዕመኖች ያሉበት ክርስቲያን ወንድሞችና እህቶች ጋር ህብረት ያደርጋል። ከሚያገኘው እንዳለው ለእግዚአብሔር ይሰጣል። እና እያለ ሲሄድ በ23 ዓመቱ ይህ ሰው ያው እንግዲህ የሳሙና ፋብሪካ የነበረውን ቦታ ላይ ራሱ ያንን ቦታ ይይዘዋል። በመጀመሪያ የሚያመርቱ የነበረው ራሱ ጥሩ ጠንክሮ ይሰራ ስለነበር ያን ቦታ ይዟል። እና ሳሙና፣ ስታርች እና ደግሞ ሌላ ሻማ ምናምን ማምረት ነው የጀመረው። አሁን እንደምናስበው በዛን ወቅት ላይ ይሄ የጥርስ ሳሙና ምናምን የሚባለው ነገር አይታሰብም። ምክንያቱም ሰዎች በዛ ሰዓት ላይ ሊያውቁት የሚችሉት ከሰል ነው። በከሰል መፋቅ፣ መፈቅፈቅ፣ ከዛ ደግሞ በጨርቅ በደንብ አድርጎ መቦረሽን ነው የሚያውቁት የነበረው እና ሊያስበው አይችልም ነበር ይህንን ነገር። እና በዛ ውስጥ ይኖር ነበረ ያው እና እየጨመረ ይመጣል ይህ ሰው። ከዛ እስከ 67 ዓመት ሙሉ ድረስ በዛ ድርጅት እየሰራ እያለ አንድም የጥርስ ሳሙና አምርቶ አያውቅም ነበረ፣ በዚህ ምክንያት ማለት ነው። እና የመጀመሪያውን የጥርስ ሳሙና በብርጭቆ ያቀርባል፣ በግላስ ያቀርባል። በዛ በሚያቀርበው ሰዓት ላይ ግላሱ ደግሞ በጣም ውድ ይሆናልና አዋጭ ስላልነበረ ብዙም አልሄዱበትም። በ1898 አካባቢ ላይ በዛን አካባቢ ላይ አንድ አሜሪካዊ ዶክተር አሁን የምንጠቀምባትን ካፕሱል ወይም ላይ ያለችውን ፕላስቲክ የሳሙና መያዣዋን እሷን ሲያመርት ያኔ ይገዛሉ፣ ምርታቸውን በዚህ ያደርጋሉ። ዛሬ የምንጠቀምበት ከሄዳል ማለት በጣም በሚገርም ሁኔታ በብዙ ቻሌንጅ ውስጥ አልፈዋል፣ የመውጣት ደረጃ ውስጥ ደርሰዋል። እና ይህ ኮልጌት ካምፓኒ ከእግዚአብሔር ጋር አብሮ በመስራቱ የሚያገኘውን 10% የተባለ ወደ 20% ወደ 30% እያሳደገ ያው ዛሬ እንደሚታወቀው 90%ቱን ለእግዚአብሔር ነው የሚሸጠው። ግን ይሄ ሰው በብዙ መንገድ ውስጥ አልፏል። ዋና ለዚህ ድርጅት ከእግዚአብሔር ጋር ለመስራቱ የዚህ የዊሊያም ኮልጌት ዋና ተጽዕኖ የፈጠረለት ምክንያቶችን እነግራችኋለሁ። በወቅቱ ብዙ ችግሮች ያልፋል። ዋና ችግሮች ቅድም አንዱ እንደነገርኳችሁ በጥርስ የሚፋቅበት መንገድ በወቅቱ ላይ የነበረው በዛ ሰዓት ላይ የነበረው የጥርስ መፋቂያ ሂደት ባህላዊ ስለነበር ገና ሰዎች አዲስ የጥርስ ሳሙና ስለማያውቁ ያንን ለመፍታት ያደረገው ነው። ሁለተኛ ደግሞ በብርጭቆ ነበር የሚቀርበው። የብርጭቆ ዋጋ ውድ ስለነበር እሱ እንዴት አድርገው እንደሚቀይሩ በጣም ከባድ ኬስ ስለነበረ ነው። አስቡት፣ ብርጭቆ በጣም ዋጋው በጨመረ ቁጥር አብሮ ያናንተም የሚገባው ኢንካማችሁ ወጣ ማለት ነው። ሌላው ግን ችግሩ የነበረው የኮልጌት ካምፓኒ የሚያቀርበው የነበረው ጥርስን ብቻ ነው የሚያነጻው እንጂ ነጭ አያረግም፣ ወይም ደግሞ የተቦረቦረው ጥርስ እንዳይቦረቦር አያረግም፣ ወይም ደግሞ የተለያዩ ጥርሶች ላይ ያሉ ድድ መድማትን ምናምንን ማስቆም አይችልም ነበር። ዛሬ ባለው ሌቭል ላይ ሰው እሱን ለማድረግ የተጠቀማቸው አሰራሮች ነበሩ።
እነሱም አዳዲስ ሪሰርቾችን ማድረግ፣ የምርመራ ሂደቶችን ማድረግ፣ ቴክኖሎጂዎችን መጋበዝ እና በዛ ስራ ላይ ሙያ ያሉ ሰዎችን በኃይለኛ ፈንድ አድርጎ ውጤት ማምጣት። ለጊዜው የሚከስር ቢመስልም ግን ትክክለኛ ነገሮችን አግኝቶ ለምሳሌ አሁን ይህንን ያልኳችሁን ነገር የጥርስ እንደዚህ ነጭ የሚያደርገውን ጥርስ እንዳይደማ የሚያደርገውን ጥርስ እንዳይቦረበር የሚያደርገውን ነገሮች ፎርሙላውን የተገኘው እሱ ባደራጃቸው አንዲት ኬሚስት ነው እና ያ በጣም ረዳው ጠቀመው ማለት ነው። አንድ ነገር ግን ከዚህ ውስጥ እንወስዳለን። ምንድነው? እነዚህ ከብዙ በጥቂቱ ከባድ የነበሩ ፈተናዎቹ ሲሆኑ እነዚህን ለመፍታት የኮልጌት ድርጅት የሚከተላቸው ጠንካራ ጎኖች ነበሩት ማለት ነው። እነዚህም ለአዳዲስ ሀሳቦች እድል መስጠት፣ በጥናትና ምርምር ላይ ማተኮር፣ ከእግዚአብሔር ጋር በእምነት መጓዝ ናቸው። ሌላው ደግሞ ለማህበረሰቡ ከፍተኛ የበጎ አድራጎት ስራ ማድረግ በመቻል ነው። የሚገርመው ለማህበረሰቡ ከፍተኛ የበጎ አድራጎት ድርጅት በማድረግ ምን ያደረግ ነበር? ለልጆች ለአዛውንቶችና አነስተኛ ገቢ ላላቸው የማህበረሰብ ክፍሎች ላይ የሚደረገው ኃላፊነት የሞላበት በጎ ስራ ስሙን ለማቆየትና አሻራ ለመጣል ችሏል። እውነት ነው። ዛሬ ባለው ላይ ኮልጌት የስራው እግዚአብሔርን የስራው ፓርትነር በማድረግ እዚህ ሌቭል ላይ ደርሷል። ይህ ምን ማለት ነው? ጌታ ኢየሱስ ክርስቶስ እንደተናገረው ከኔ ጋር የማይሰበስብ ይበትናል እንዳለው ከእርሱ ጋር በመሰብሰብ መብዛት ችሏል ማለት ነው። ሌላው ከዚህ ከሳሙና አምራችነት ወደ ጥርስ ሳሙና አምራችነት የደረሰው ይህ ድርጅት ብዙ ነገሮች ውስጥ ቢያልፍም የእግዚአብሔርን ጉልህ ፓርትነርሺፕ በዚህ ሰው ህይወት ውስጥ ያላችሁ ይህን ሰውዬ መስጠቱ ነው እዚህ ያደረሰው ተብሎ አይደለም የሚባለው ግን በአጠቃላይ የሚገርም ኳሊቲዎች የነበረው ሰው ነው። አንደኛ የሚያምነው ለእግዚአብሔር መስጠትን፣ ሁለተኛ ደግሞ ንጽህና በሁሉ በሚያደርጋቸው ስራዎች ላይ ንጹህ መሆንን፣ አለማጭበርበርን፣ አለማታለልን፣ ሌላው ደግሞ በጣም ቅንነት which is ታማኒ መሆንን፣ ሰዎች የሚሰጡን ክሬዲቢሊቲ የምንለውን ማግኘትን ማለት ነው። ሌላው ለሰዎች ታች ላለው ማህበረሰብ፣ ሰዎች ለማይደርስላቸው ማህበረሰብ ለነሱ ራሱን አሳልፎ መስጠት አሻራውን ሲጥል በሰዎች ዘንድ ተቀባይነቱ ጨመረ ማለት ነው። ስለዚህ ሰዎች ያውቁታል። የሚረዳቸው ድርጅት ነው። they start to help ማለት ነው፣ to buy ማለት ነው። እግዚአብሔርን ሰው ሲከተል ከመስጠት ያለፈና ማንም ሰው ሊሰጥ ይችላል። መስጠት ብቻ ሳይሆን ለእግዚአብሔር ያለ የእምነት መታዘዝ የሚፈጥራቸው ባህሪያቶች አሉ። እነዚህ ባህሪያቶች አሁን እንዳልኳችሁ እነዚህ የመንፈስ ፍሬ የምንላቸው በዛ ሰው ህይወት ውስጥ ሲበዙና ሲንጀረገቡ የሚያመጡት ናቸው። ጌታ ኢየሱስ እንዳለ እናንተ አልመረጣችሁም፣ እኔ መረጥኳችሁ፣ ሄዳችሁ ፍሬ እንድታፈሩ ሾምኳችሁ፣ ፍሬያችሁ ነዋሪ እንዲሆን ይላል እና ከግንዱ ጋር በመጣበቅ ከክርስቶስ ጋር በመጣበቅ ፍሬ እንድናፈራ እንታደላለን። ፍሬያችን ደግሞ ሁሌ ያበዛ እንዲሄድ ወደ መገረዝ ፕሮሰስ እናልፋለን። ቅድም እንዳልነው የተለያዩ ፈተናዎች፣ ችግሮች ቢመጡም በጸሎት ከእግዚአብሔር ጋር ባለን ህብረትና የእምነት መታዘዝ እነዛ ችግሮች እያለፉ እግዚአብሔር በሚሰጠን ምሪት፣ ምክንያቱም መጽሐፍ ቅዱስ ሲናገር የሰው መንገድ ከእግዚአብሔር ዘንድ ይጸናል ይላል። አካሄዳችንን ምሪታችንን እየመራን እነዛ ችግሮች እየተፈቱ ከክብር ወደ ክብር የሚቀየረን የአምላካችን መንፈስ አብሮን ስላለ ማለት ነው። ጥያቄው ይህ ሰው መስጠቱ ብቻ ሲሆን በመስጠቱ በጣም ዝነኛና የከበረ ነው፣ የሚከበር ነው ማለት እስቲ አስቡት። 10% ብሎ ምን አይነት ፍቅር ቢኖረው ነው ለእግዚአብሔር እየጨመረ ሄዶ 90% ማለት 10% ነው የሚያገኘው ማለት ነው። this is so crazy ይሄ የደረሰበት የእምነት ሌቭል ነው ማለት የመንፈስ ፍሬ ነው ማለት። አንድ የመንፈስ ፍሬ ምን ይላል? ፌስፉልነስ ማለት ነው፣ ታማኝነት፣ ለእግዚአብሔር ታማኝ፣ ለህሊና ታማኝ፣ ለራስ ታማኝ። በትንሹ የታመነ በብዙ ይሾማል ማለት ነው። በጥቂቱ ያልታመነ በብዙ አይሾምም ማለት ነው። እናስ ጥያቄው ምንድነው? ምን የሌለን አለ ለእግዚአብሔር ማንሰጠው ነው። ከሱ ተቀበልን። አንተ ከሱ ከተቀበል ለምን እንዳልተቀበለ ትሆናለህ ይላል መጽሐፍ ቅዱስ። ከሱ ተቀበልን፣ ከሱ መልሰን እንሰጣለን፣ እሱም ይባርከናል። ጥያቄው ምንድነው? ዳዊት እንዳለው ይሆናል መልሱ ማለት ነው። እግዚአብሔር አንተ መቅደስ አሰራልኝ ባለው ጊዜ ለልጁ ሲያዘጋጅለትና ሲናገር አንደኛ ዜና 29:12 ላይ እንዲህ ይላል፣ ዳዊት ሁሉን አዘጋጀው ለአባቴ ለእግዚአብሔር ካለኝ ፍቅር የተነሳ ለወርቁ ዕቃ ወርቁን፣ ለብሩ ዕቃ ብሩን ሁሉን አዘጋጀ። ግን ሲናገር ምን አለ? በጣም የሚገርመኝ ነው። ሁሉ ካንተ ዘንድ ነውና ከእጄ የተቀበልነውን ሰጥተንሃል። ይህን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝቤስ ማን ነው? ምን ያህል ተቀበልነው አለ ለእግዚአብሔር ማንሰጠው።
ለእግዚአብሔር መልሰን እንዲያበዛልን መክሊታችንን፣ ስጦታችንን፣ ገንዘባችንን፣ ሀብት ንብረታችንን እንሰጣለን። በዚህ ህይወት ውስጥ ይህን ሰውዬ ያቀረብኩላችሁ ምክንያት የእምነት መታዘዝ በጣም ፈታኝ የሆነው ደግሞ ገንዘብን ለእግዚአብሔር መልሶ መስጠት፣ ከገንዘብ ፍቅር መላቀቅ። መጽሐፍ ቅዱስ ገንዘብን ማፍቀር ነው የፍቅር የክፋት ሁሉ ስር ነው ይላል። ብዙዎች ገንዘብን በመውደድ ልባቸውን በሐዘን ጦር ወግተው ከእምነት መንገድ ስተዋል ይላል። አንተ ግን እግዚአብሔር ሰው which means ከዚህ ከገንዘብ ፍቅር የተለየ ኃይል ምን አይነት ኃይል ነው? ከእግዚአብሔር ፍቅር የሚበልጥበት ጠፍቶ ከገንዘብ ፍቅር የተለየ ድንቅ ሰው ስለሆነ የመስጠትን አቅም ማስተማር ስለሚችል ለእናንተ አቀርብላችኋለሁ። ላቭ ዩ ብራዘርስ።